በጣም ብዙ ልጆች ማለት ነው ዩቲዩብ ከፍታችሁ የምትጠብቁትና ያገኛችሁት ሌላ ሲሆን ሳይገናኝ ስቀን የሆነ ነገር ትላላችሁ የሆነ ነገር ወታችሁ የሆነ ተስፋ መቁረጥ በቃ የተለያየ ነገር ያጋጥማቸዋል ግን ያንን ነገር እንዴት ማሳለፍ አለብን ጋይስ እስቲ እናውራበት እኔም እንደ አንድ ዩቲዩበር እንዳለፍኩበትም አሁንም እንዳለሁበት ምን ማድረግ አለብን የሚነውን ነገር እንደማወያየትም በሉት እንደ ሐሳብም በሉት ብቻ እኔ የሚታየኝን ነገር ላሳውቃችሁ በድጋሚ እንኳን በሰላም መጣችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉ ዜዲት ዩቲዩብ ነው እኔ ደግሞ ለማታውቁኝ ዘውድነሽ ነኝ እስቲ ቪዲዮውን ከወደዳችሁትም ኦር ደግሞ እስካሁን እስከዚህ ድረስ ሰዓት መታችሁ ያያችሁኝ ከሆነ ላይክ አድርጉልኝ ዩቲዩብ ለሌላ ሰው ሪኮመንድ እንዲያደርግልኝ ማለት ነው ስለመጣችሁ አመሰግናለሁ ወደ ሐሳቤ ስገባ ጋይስ ዩቲዩብ ስትከፍቱ በመጀመሪያ ማለት ሁሉ ጊዜ ዩቲዩብ ስለ ዩቲዩብ ቲክቶክ ላይ ዩቲዩብ ላይ ላይቭ ስገባ አወራለሁኝ ምንድነው ማወራው ዩቲዩብ ስንከፍት በስሜት እንዳንከፍት ለላችሁ ይፈለኩ ይገባችኋል መሰል በስሜታዊ ሆነ እንዳንከፍት ያን ለምንድነው መሰላችሁ በጣም የሚጠቅመን ነገር በስሜታዊ ስሜት በቃ ይሆናል አይደል የሆነ ነገር አይተን የሆነ ሰው ተሳክቶለት የሆነ ሰው የሆነ ትልቅ ደረጃ በዩቲዩብ ደርሶ አይተን በስሜት ተነስቶ በጣም የሚጎብስ ሰው አለ ሞርግን በስሜት አሁን ተነስቶ የሆነ ነገር አድርጎ ከዛ የሆነ ቻሌንጅ ሲመጣበት ደግሞ ያን ነገር የሚያቋርጥ ሰው አለ እንደዛ አይነት ነገር እንዳጋጥመን ከመጀመሪያ ፍላጎቱ ካለን that's fine ፍላጎቱ ከሌለ ደግሞ ቁጭ ብላችሁ አስቡ እኔ ምንድነው የምችለው ምን ማድረግ ይችላል ዩቲዩብ ላይ ብሰራ ውጤታማ ሆናለሁ ወይ እንዴት ነው መስራት የምችለው ከምን ልጀምር ብላችሁ ራሳችሁን ጠይቁ ፍላጎቱ ካላችሁም ከሌላችሁም ፍላጎቱ ካላችሁ ኖርማሊ ፍላጎታችሁ ራሱ የሆነ ቀን መጀመር እንደምትችሉ የሆነ ቀን ብቻ ማድረግ እንደምትችሉ የሆነ እስከዛ ሰዓት ታይም በየትኛው ታይም በመታገኙበት ሰዓት መስራት እንደምትችሉ እንደዛ ነገር ነው የሚሰማችሁ ውስጣችሁ because ይሄ ስሜት እኔ ጋር ስለነበረ ነው እንደዛ አምላችሁ ማለት ነው በጣም ፍላጎት ነበረኝ ታይም አልነበረኝም ግን መቼ ነው የምጀምረው መቼ ነው ዩቲዩብን እምከፍተው አንድ ቀን መክፈት አለብኝ አንድ ቀን እከፍታለሁ እንደዛ ያልኩኝ ብቻ የሆነ ቀኑ ደረሰና ከፈትኩኝ የዛሬ 5 አመት almost 5 አመቱን ጥንቅቅ አድርጓል ዩቲዩብን ከከፈትኩ ለማታውቁ ማለት ነው እና እግዚአብሔር ይመስገን እንደሰራውት በሰራውት አንግ አለ ከዚህ ቪዲዮ በፊትም ተናግራለሁ ክፍያም ተቀብዬበታለሁ እንዳሰራራችሁ ነው እንግዲህ ያንን በስሜት እንዳትከፍቱ በመጀመሪያ ምላችሁ ተስፋ ቆርጣችሁ እንዳታቆሙ ነው ለሌላ አይደለም የሆነ ነገር ሲያስቸግራችሁ የሆነ ቪው ሲቀንስባችሁ የሆነ ወቻውሩ ሲቀንስባችሁ ሰብስክራይብ ስታጡ ቪዲዮ መስራት ሲያቅታችሁ ተስፋ ቆርጣችሁ እንዳትተውት ለዛ ነው በስሜት እንዳትጀምሩ ያልኳችሁ ማለት ነው ግን በስሜትም ሆነ በቃ መስራት አለብኝ ይሄ ነገር ሰርቼ ነገ አድግበታለሁ ብላችሁ የምታምኑ ከሆነ ጀምሩ ምን ትሰራላችሁ አሁን እኔ በጣም የሚገርመኝ ታይም ኖራችሁ 24 hours scroll ስታረጉ ይዋላችሁ ዩቲዩብ ጋይስ ብር ብቻ አይደለም ስለ እውነቱ ከሆነ ዩቲዩብ ላይ የምታገኙት ዕውቀት ታገኛላችሁ የምታውቁት ላይ የሆነ የተወሰነ ነገር ትገዛላችሁ የሆነ የተወሰነ ነገር ዕውቀት ታገኛላችሁ ገባችሁ አይደለ ሰው ልጅ ደግሞ የሆነ ዕውቀት ካለው ዕውቀት አይደለም ቪዲዮ ፍለፊት ቁጭ ብላችሁ እንደዚህ ቪዲዮ ያያችሁ ማውራት በጣም ቻሌንጅ ነው እንገራችሁ በጣም ብዙ ልጆች ይቸገሩበታል በጣም ብዙ ዕውቀት በጣም በቃ የተለያየ የሚወራ ነገር ወይ ደግሞ የሚሰራ ነገር ችለው ከጓደኞቼም ይሄን ቪዲዮ ልታዩት ይችላልላችሁ በጣም ብዙ ልጆች ማለት ነው ግን እንዴት ነው ካሜራ ፊት ቁጭ ብዬ ማውራ it's normal guys ምንም የሚያስፈራ ነገር የለም እንዴ ራሳችሁን ፕራክቲስ አድርጉ ዝም ብላችሁ የሆነ ቪዲዮ እየቀረጻችሁ ምናምን ዲሌት አድርጉና ሞክሩት ምንም የሚከብድ ነገር የለም ምንም የሚያስፈራ ነገር የለም የሚያችሁ ልክ እንደኔ አይነት ነው የሚያይ ሰው ምንም አትፍሩ
እግዚአብሔርን አትፍሩ። መስራት ካለባችሁ ጀምሩ። እኔ ሁሌ እላለሁ ላይቭም ስገባ ዩቲዩብ ካልጀመራችሁ ጀምሩ። በተለይ ታይም ካላችሁ ጀምሩ። ግን ስትጀምሩ እንዳታቋርጡ። በቃ ተስፋ መቁረጥ የሚባል ነገር ኔቨር። ነግራችኋለሁ ጋይስ። ከዚህም በፊት እኔ በጣም ቻሌንጅ ሆኖብኝ በጣም በቃ የሆነ ያለ አይደለ መጀመሪያ ላይ ሞኔታይዝ እስከሚሆን ድረስ ኦ ማይ ጋድ በጣም ነው የሚያስቸግራችሁ። ያስቸግራችኋል ማለት ግን አቁሙ ማለት አይደለም። ቢካዝ ችግሩ ያልፋል። እናንተ መበርታት መጠንከር እና አሁን ላይ ደግሞ ሰው እየፈለገ ያለው ኮንቴንት ምንድነው? የሚያስቅ ፕራንክ ምናምን ነገር ነው። በቃ ኢቭን በሾርት ቪዲዮ አሁን ላይ በጣም ቻንስ አለ። በሾርት ቪዲዮ ያው እንትንም አዚግም ቢሆን አለ በእንደዛ አይነት ሞኔታይዝ መሆን የሚችል ግን ያንን እንጃ እኔ ስላልተጠቀምኩት ያን አክል እንትኑ የለኝም በሾርት ቪዲዮ። ይሄ ነው ለስሜትም ዳል። ሁለተኛ ደግሞ ስጀምሩ ጀምራችሁ እስከ ሞኔታይዝ ብቻ ሳይሆን በቃ ፎሬቨር ብትችሉ የሰው ቪዲዮ በቪዲዮአችሁ ላይ በፍጹም እንዳታስገቡ። በፍጹም ስለ እውነት ነው የምላችሁ፣ ዋጋ ያስከፍላችኋል። እኔ በጣም ደጋግሜ ተናግሬያለሁ ዩቲዩብ ላይ በጣም ደጋግሜ የምናገረው ነገም ዛሬም እኔ የረዳኝ ዩቲዩብ ላይ የረዳኝ ምንም አይነት ነገር የሰው ቪዲዮ ያለ መልቀቂ በቃ ሞኔታይዝ ወዳው ይሆነልኝ። ያው የኔ ጊዜ ማጣት የኔ ቪዲዮ ቶሎ ያለ መፖሰት እንጂ በጣም ጥሩ የሆነ በቃ ጥሩ የሚለው ውጤት ላይ እስካሁን መድረስ ይችላል። ሶኬ ያ ብዙ አያስጨንቀኝም ቢካዝ ነገ ልደርስበት እንደምችል ስለማውቀው ማለት ነው። ሶ ጋይስ ይሄ ነው ልላችሁ የምችለው። ከቻላችሁ ደግሞ እንደዚህ ሰው በቃ ሰው ወጥቼ ቪዲዮ ስብሰራ ሰው ምን ይለኛል ይላችሁ። ሰው ከሰራንም የሆነ ነገር ይለናል፣ ከተኛንም የሆነ ነገር ይለናል። ሰው ከማውራት ወደ ኋላ አይልም። ገባችሁ አይደለ? ግን እኛ መጠንከር ብቻ ክብራችን የሚነካ ነገር ያለ መስራት በቃ የሆነ ራሳችንን ማስጠቁር ነገር አለ መስራት። በጣም ስርዓት ያለው ቪዲዮ መስራት። በስርዓት ከሰራ ምንም የሚያስፈራ የሚያሳፍር ነገር አለ ብዬ አላምንም እኔ እንደራሴ ማለት ነው። እና እንደዛ ያረጋችሁ ሞክሩ። ካጠገባችሁ ደግሞ ግዴታ የሚያበረታታችሁ ሰው አትጠብቁ ጋይስ። ሰው ማንንም ሰው ማንንም አያበረታታም ዛሬ ቀን። በተለይ ወደሚያውቃችሁ ሰዎች ሼር አድርጋችሁ ያ ሰው ሼር አዳደረገልኝም ያ ሰው ያላየልኝም ያ ሰው ምናምን እሱን እንዳትጠብቁ። እሱን አታገኙት። ምናልባት ከ110 እንደዛ መልካም ልብ ያላቸው ሰዎች ታዋቂም ከሆኑ በተለይ ታዋቂ ከሆኑ አይ ዶንት ኖ ያስተዋውቁላችኋል። አላቅም እንደ ሰው ነው የሚለየው። ቢካዝ እኔ ያጋጠመኝ ዛሬ ላይ ቀርቷል ሰው ቪዲዮ ለሰው ሼር ማድረግ። እኔ ከዚህም በፊት ተናግሬያለሁ። አንድ ሰው ነው በህይወቴ የጠየቅኩትም የምን ቪዲዮ ነው? የእርዳታ ቪዲዮ ነበር። ያንን ቪዲዮ ሼር አድርጉልኝ የኔ ገና ዩቲዩብ ገና ጀማሪ ስለሆንኩ ብዬ ዛሬ 3 አመት 4 አመት አንድ ዩቲዩበር ጠይቂያት ነበር። እንደዚህ ማድረግ ቀርቷል አለችኝ። ቴንክ ሶ ማች ብዬ አቆምኩኝ። ሶ የምታውቁ ሰውም ይሁን ታዋቂ ዩቲዩበርም ቢሆን የሆነ ልጥፍ ብለን ሰው ላይ መለጠፍ የለብንም። በቃ ራሳችን ችለን መጋፈጥ እንችላለን ብለን እስከጀመርን ድረስ መጋፈጥ አንድ ቀን ይሳካል። ሶ ተስፋ አትቁረጡ፣ ስሩ። ስክሮል እያረጋችሁ አትዋሉ። ብር ብቻ ሳይሆን ታርጌት አድርጋችሁ መጀመሪያ ያለባችሁ ጋይስ። እውቀትን እናገኛለን፣ ከሰው ጋር ትተዋወቃላችሁ፣ የሆነ ነገሮችን እያወቃችሁ ትሄዳላችሁ። በጣም ብዙ ትምህርት አለ ዩቲዩብ። ለሱ ስትሉ ብዙ ነገር ልታቁ ይሆናል። በጣም ብዙ ነገር ልታቃላችሁ። እና ቪዲዮ እንዳይረዝምብኝ በሌላ ቪዲዮ ደግሞ ሌላ ሐሳብ ይዤላችሁ እመጣለሁ። ግን የማረሳ ነገር በዚህ ጊዜ ደግሞ ቻትጂፒቲ የሚባል ነገር አጠቃቀሙን ካልቻላችሁ ስለሱ ደግሞ በሚቀጥለው ቪዲዮ ላይ ይዤ ልመጣ እችላለሁ ማለት ነው። ለዩቲዩብ ብቻ ሳይሆን በተለያየ በላይፋችሁ ላይ የሚያግዛችሁ ነገር ይኖራል። ለሱ ደግሞ ሌላ ሐሳብ ይዤላችሁ እመጣለሁ። ወዳችኋለሁ።
ከወደዳችሁ ሀሳብ አስተያየታችሁን ለኔም ደግሞ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እወዳችኋለሁ። ከየት ነው ግን እያያችሁ ያላችሁ? ክፈቺ ብለሽኛል። ይሄው ልኬልሻለሁ። በእናትሽ ይልኝ፣ በእናትሽ ሼር አድርጊልኝ። ለታዋቂዎቹ ደግሞ እባክህ ቪዲዮውን ሼር አድርግልኝ። አንተ ዩቲዩብ ላይ ወደ እኔ አይቶ እንዲመጡልኝ። ኔቨር ኤቨር ይሄ አይረዳችሁ። ማንኛውንም ሰው አጠይቁ። በራሳችሁ ቁሙ ጋይስ። በራሳችሁ በቃ የሆነ ራሳችሁ ላይ ምን ማድረግ። እኔ ከምን ውስጥ ነው የወጣሁት ማለት ራሴን እንዴት እንዳወጣው ልንገራችሁ። በእውነት አታድርጉ እንደዛ።